سبحانه وتعالى تشبيهን ነፍይ በማድረግ ላይ የሚያጠነጥኑ አያዎች እንደሆኑ እነዚህ የተከስናቸው የሰለፍ ዑለማዎች በዚህ መልኩ ያበራሩናል። ሌላው የመጨረሻ አያው ከቁርአን ከምንጠቅሳቸው አያዎች መካከል አላህ Subhanahu Wa Ta'ala አሁን በሱረቱ ነህል ላይ ወሊላሂል መስፈሉ አዕላ በማለት አላህ Subhanahu Wa Ta'ala ለሱ ሲፋዎች እንዳሉት የሱ ሲፋ ደግሞ እጅግ በጣም የላቁ ከፍጥረታት ሲፋ ጋራ የማይመሳሰሉ የሆኑ ሲፋዎች እንዳሉት በዚህ በቁርአን አንቀጽ ይነግረናል። ወሊላሂል መስፈሉል አዕላ የሚለው አሁንም ኢብኑ አቢ ሐቲም ታላቁ የሰለፍ ዓሊም ኢብኑ አባስ በዚህ ላይ ያሉትን ሲያስቀምጡ ምን ይላሉ? عن ابن عباس في قوله تعالى ولله المثل الأعلى يقول ليس كمثله شيء ማለት ነው በማለት ረሱል አላህ አምሳያ የሌለው መሆኑን ኢብኑ አባስ ይሄንን በዚህ መልኩ እንደተረጎሙ እነዚህ ታላቅ የሰለፍ ዓሊም ይገልጹልናል። አልኢማም አቡ መንሱር አልማቱሪዲ ማለት ነው ያው ታላቁ የሰለፍ ዓሊም ቅድም እንደገለጽነው የተፍሲር ኪታብ አላቸው። الإمام أبو منصور እዚህ የተፍሲር ኪታባቸው ላይ ولله المثل الأعلى የሚለውን أي الصفة الأعلى التي ليس لها شبه በማለት ላቅ ያሉ የሆኑ ሲፋዎች ወይም ላቅ ያለች የሆነች ሲፋ አለችው التي ليس لها شبه ያ የሱ ሲፋ ደግሞ አምሳያ የሌለው በማለት ይገልጻሉ። እንደመጨረሻ الإمام الطبراني ይህንን የቁርአን አንቀጽ በተመለከተ ولله المثل الأعلى የሚለውን أي الصفة العليا وهي الألوهية والربوبية በማለት ሲቀጥሉ ምን ይላሉ? لم يلد ولم يولد ولم يكن له كفوا أحد ይላሉ። እነዚህ የተከስናቸው አያዎች ወንድሞች እህቶች በእነዚህ ብቻ የሚገደቡ ሳይሆኑ ከዚህ ውጭ በሆኑ ከዚህም ሌላ የሆኑ የተለያዩ የሆኑ አያዎች አሉ። በምንም አይነት መንገድ ፈጽሞ ፈጣሪ ፍጥረታቶችን ሊመስል አይችልም። ፈጽሞ ፍጥረታቶች ፈጣሪ ሊመስሉ አይችሉም። ፈጣሪ ዛቱ ሲፋው እውነታው ባህሪያቶቹ ፈጽሞ የፍጥረታቶችን ዛትና ባህሪ አይመስልም። የፍጥረታት ዛት ወይም የፍጥረታት አካል ከነ ባህሪያቸው አላህ Subhanahu Wa Ta'ala ሊመስሉ አይችሉም። ይሄ በሩ ዝግ የሆነ ኻሊቅና መኽሉቅ በየትም አይነት መንገድ የሚመሳሰል እንዳልሆነ ተሽቢህ የሚባለው ነገር የማያስኬድ መሆኑን ቁርአን ላይ በዚህ መልኩ የተቀመጠ መሆኑን ካየን አንድ ሰው ለጌታው ተጅሲምን ኢዕቲቃድ ካደረገ አላህ ብሎ የሚለውን የሚያመልከውን ጌታ አካል ነው እኮ ብሎ አካልነቱን አምኖ የሚገዛ ከሆነ በተጨማሪ ደግሞ አካል የሆኑ ነገራቶች የሚገለጹባቸው አካል በመሆናቸው የሚገለጹባቸው ባህሪያቶች አሉ። አካል ናቸውና አካል እስከሆነ ድረስ እነዚህ ባህሪያቶች የዚህ አካል መገለጫ የሚባሉ ነገራቶችንም አንስቶ ደግሞ ጌታው ላይ የሚያጸድቅ ከሆነ ምንም አይነት ጥርጥር በሌለ በሆነ መንገድ ይህ ሰው ተሽቢህ ውስጥ ወድቋል ማለት የሚቻልና ተሽቢህ ውስጥ የተዘፈቀ የሆነ አካል መሆኑ የታወቀ ይሆናል። ለምን ከተባለ ኻሊቅን ፈጣሪን አካል አድርጎ አካል የሚገለጽባቸው የሆኑ ባህሪያቶችን እሱ ላይ አድርጎ ነገር ግን ተሽቢህ የለበትም ተንዚህ ነው ብሎ ማለት በየትም አይነት መንገድ አያስኬድም በጭራሽ። ለዚያ ነው ወደ ሰለፍ ዑለማዎች ስንመጣ የሰለፍ ታላላቅ ዑለማዎች በተለያየ ኩቱቦቻቸው ላይ አላህ አካል እንዳልሆነ አላህ ክፍል አካሎች ያሉት እንዳልሆነ አላህ አካል የሚገለጽበት የአካል መገለጫዎች
የሆኑ ነገራቶች እሱ የሚገለጹበት እንዳልሆነ በጣም በተለያዩ ቃላታቸው በተለያዩ ንግግራቸው አስፍረዋል። ኢንሻአላህ ከኸለፎች አንድንም ሳንጠቅስ ወደ ኸለፎች ሳንመጣ በሰለፎች ብቻ ኢንሻአላህ ሰለፎች ከአላህ ላይ አካልነትን እንዴት አድርገው ያስወግዱ ነበረ። አካልነትን ብቻም ሳይሆን አካልነትን የሚያመጣ የአካል ባህሪ የሆነን ራሱ ይህ ነገር ለአላሁ ተዓላ ተገቢ አይደለም ብለው ያ ነገር ለአላህ ቢጸድቅ አካልነትን የሚያመጣ በመሆኑ ከአላሁ ተዓላ አካልነትን ለማራቅ አላህ አካል ላለመሆኑ እነዚያን ባህሪያቶች ያስወግዱ እንደነበረ ወደ ሰለፎች ኩቱቦች ገባ በማለት ኢንሻአላህ የምንመለከት ይሆናል ማለት ነው። ነፍዩል ጅስም ወነፍዩል ሐጅሚያ ነፍዩል ጅስሚያ ነፍዩል ሐድ ዐኒላሂ ተዓላ ይሄ ሰለፎች ውስጥ የነበረ ነው። አካል ሐጅሚያ ሐድ ያለው መጠን ያለው በሐድ በመጠን የሚገለጽ በአካል የሚገለጽ በክፍል አካል የሚገለጽ እንዳልሆነ ሰለፎች ውስጥ ከነበሩ ዑለማዎች ግንባር ቀደም በመሆን የሚጠቀሱት ታላቁ ዓሊም አልኢማም አቡ ሐኒፋ ረዲየላሁ ዐንሁ ይገኛል። አልኢማም አቡ ሐኒፋ ምን ኪባሪ ዑለማኢ ሰለፍ ናቸው። እሳቸውን ማናቸው የሚለውን ነገር ለማብራራት እጅግ በጣም ሰፊ የሆነ ሰዓት ሰፊ የሆነ ጊዜ የሚፈልግ ነው። በእነሱ ላይ ስለነሱ የተናገሩ ዑለማዎች በጣም በርካታዎች ናቸው። ለዛ የእሳቸው ትልቅነት እጅግ በጣም የታወቀ ስለሆነ ስለነሱ ማንነት ማብራራትም አያስፈልግም። አልኢማም አቡ ሐኒፋ ፊቅሁል አክበር የራሳቸው ኪታብ ነው። እነ ዘሀቢ እነ ኢብኑ ተይሚያ ሳይቀር ፊቅሁል አክበር የአቡ ሐኒፋ ኪታብ መሆኑን ያጸደቁ ናቸው። እሳቸው እዚህ ኪታባቸው ላይ አላሁ ስብሓነሁ ወተዓላ የማይገለጽባቸው ባህሪያቶችን እንዴት አድርገው እንደሚያስወግዱ ተመልከቱ። ፊቅሁል አክበር ላይ ወሁወ ሸይኡን ላ ከልአሽያ ይሉና እርሱ አላህ ሸይኡን ይላሉ መውጁዱን በሚለው ማዕና ማለት ነው። ወሁወ ሸይኡን ላ ከልአሽያ ይላሉ። እርሱ አላህ ነዋሪ ነው ያለ ነው። ላ ከልአሽያ ላ ከልመውጁዳት በሚለው ማዕና ማለት ነው። ራሳቸው ወደፊት እንደሚያበራሩልን እንደ ነገራቶች አይደለም ያለ ነው። እንዳሉ ነገራቶች የሱ ነዋሪነት የሱ ውጁድነት እንደ ሌሎች መውጁዳቶች አይደለም የሚለውን ከገለጹ በኋላ ወማዕነ ሸይ ይላሉ ኢስባቱሁ። እዚህ ጋር ሸይ የሚለው ትርጉም ኢስባቱሁ እሱን መኖሩን ማጽደቅ ነው። ወሁወ ሸይኡን ማለት አይሁወ ሳቢቱ ውጁድ ነዋሪነቱ የጸደቀ ማለት ነው ይሉና የሱን መኖር ኢስባት ማድረግ ነው ካሉ በኋላ ቢላ ጅስሚን ጅስሚያነት ከአላሁ ስብሓነሁ ወተዓላ የተወገደ ነው። አንዳንድ እንደ ኢብኑ ተይሚያ ያሉ ከአላህን ጅስም አይደለም ብሎ ከሱ ጅስምን ማራቅ ከሰለፎች የተገኘ አይደለም በማለት የሆነ መናም የሚመስል አይነት ወሬ ኩቱቦች ላይ ይገኛሉና እሳቸው ምን አሉ? ወህወ ወማዕነ ሸይ ኢስባቱ አሉና ቢላ ጅስሚን ወላ ጀውሃሪን ወላ ዐረድን ብለው የሱን መኖር የአላሁ ተዓላ ነዋሪነት ማጽደቅ ግን ያለ ምን አሉ? ቢላ ጅስም ያለ ጅስም አካል የሚለው ነገር ሳይጸድቅ ያለ አካልነት አካል ፍጡር የሚገለጽበት ነገር ነውና ቢላ ጅስሚን ወላ ጀውሃሪን ወላ ዐረድ ዐረድም እንደዚሁ የአካል ባህሪያቶች ዐረድ እንላቸዋለን። ዐረድ ማለት ከልሐረከቲ ወስኩኒ ወልኢንቲቃል ሚን መካን ኢላ መካን እነዚህ መንቀሳቀስ፣ መረጋጋት፣ መቆም፣ መቀመጥ እነዚህ አዕራዱል ጅስም የምንላቸው የጅስም ባህሪያቶች ጅስም የሚገለጽባቸው ባህሪያቶች ዐረድ እንላቸዋለን። አላህ ያለ የሆነ ጌታ ነው። ነዋሪነቱን እናጸድቃለን፣ እናረጋግጣለን። ይህ ነዋሪነቱን ያጸደቅንለት ነዋሪነቱን የምናምነው የሆነ ጌታ ግን በአካልነት የአካል ባህሪያቶች አካል የሚገለጹባቸው የሆኑ ነገራቶች እሱን የሚገለጹበት ሆነው አይደለም። ይህ ብቻ አይደለም። ምን ይላሉ? ወላ ሐደ ለሁ ወላ ኒደ ለሁ ወላ ዲደ ለሁ ወላ ኒደ ለሁ ወላ ሚስለ ለሁ። አልኢማም አቡ ሐኒፋ ወላ ሐደ ለሁ
በማለት ለእርሱ ለአላሁ ተዓላም ሐድ የለውም መጠን ገደብ ያለው የሆነ ጌታ አይደለም። ሐድ የሚባል ነገር የአንድ ነገር መጠነ ልክ ከዚህ አንስቶ እዚህ ድረስ እንደ እርዝመት፣ እንደ ወርድ፣ እንደ ስፋት የሚያበቃበት የሚያልቅበት የሆነ መጠን ገደብ ያለው ልኬት ያለው ሐድ ያለው ይባላል። አላሁ ስብሓነሁ ወተዓላ አንድ ሰው ምን ካለ ለሁ ሐድ ካለ ለሁ ጅስ ማለት ነው እና ለሱ ልኬት አለው መጠን አለው እንደ ርዝመት፣ እንደ ስፋት፣ እንደ ወርድ የራሱ የሆነ ሐድ አለው የሚል ከሆነ ይህ ሰው የሚያመልከው የሆነውን ጌታ ጅስም አድርጎ ወይም አካል አድርጎ ያመነ ግለሰብ ወይም ያመነ ሰው ነው ማለት ነው። ለምን ያ ነገር አካል ሲሆን ነው፣ ጅስም ሲሆን ነው የዛ የአካል ወይም የዛ የጅስም ማብቂያ መጨረሻ ልኬቱ መጠን የሚኖረው። አላሁ ተዓላ ደግሞ በልኬት በመጠን በወሰን በገደብ የሚገለጽ የሆነ ጌታ አይደለም። ለምን አካል አይደለምና። ምን አሉ አቡ ሐኒፋ ወላ ሐደ ለሁ ወላ ዲደ ለሁ ወላ ኒደ ለሁ ወላ ሚስለ ለሁ በማለት ጅስም አይደለም፣ ጀውሃር አይደለም፣ ዓረብ አይደለም፣ ሐድ ያለው አይደለም፣ ንድ ያለው አይደለም፣ ሚስል ያለው አይደለም ይላሉ አልኢማም አቡ ሐኒፋ ታላቁ ታቢዒ ማለት ነው። አልኢማም አቡ ሐኒፋ ይሄን ሲሉ ፊቅሁል አክበር ላይ ከዚያ በኋላ የነበሩ ዑለማዎች 300 ክፍለ ዘመን ውስጥ ሁሉ ያሉት ኢማም አቡ ሐኒፋ ይሄንን በማለታቸው አንድ እንኳን ዓሊም ኢማም አቡ ሐኒፋ ቢላ ጅስሚን ወላ ጀውሃሪን ወላ ዓርድን ወላ ሐደ ለሁ ወላ ዲደ ወላ ኒደ ወላ ሚስለ ለሁ በማለታቸው የተቃወማቸው ይሄ ተውሂድ አይደለም፣ ይህ ከተውሂድ ውጭ ነው ያላቸው አንድም የለም። እሳቸው ማናቸው? እንዳልኳቸው ታቢዒ ናቸው። ከነሱ በኋላ የነበሩ ታላላቅ ምሁራኖች ይሄንን ገለጻቸውን የተቃወማቸው አካል አልነበረም። ዛሬ ብድግ ብሎ ኢማም አቡ ሐኒፋ ይሄንን ነፍይ ማድረጋቸውን ኢዕትራድ አድርጋለሁ ካለ ከ300 ክፍለ ዘመን ውስጥ ከነበሩ ዑለማዎች የበለጠ አዋቂና ግንዛቤው አእምሮ ምጡቅ የሆነ የሰፋ የሆነ ነኝ ማለት እንደሆነ ከማለት የሚተናነስ እንዳልሆነ የታወቀ ነው። ራሳቸው አልኢማም አቡ ሐኒፋ ይህ ብቻ ንግግር በቂ ነበረ። ነገር ግን ከዚህ ውጭ ያሉ የሆኑ ንግግሮቻቸው ጋር ከመጣ አንዳንድ ንግግሮች አሏቸው። ያ ንግግር ውስጡ በዚያ በንግግር በዚህ አገላለጻቸው ከአላሁ ተዓላ አካልና የአካል ባህሪያቱን ማስወገድን ያዘለ የሆነ ከላም አላቸው። እዚሁ ኪታብ ላይ ፊቅሁል አክበር ላይ ራሳቸው ምን ይላሉ? ወላሁ ተዓላ ዋሂዱን ላ ሚን ጠሪቅ ልዓደድ። መልከቱ ይቺ ጁምላ አላህ ዋሂድ ነው፣ ብቸኛ ነው። አላሁ ተዓላ በዋህዳንያነት ይገለጻል አሉና ላ ሚን ጠሪቅ ልዓደድ አሉ። የአላህ ዋሂድነት ብቸኝነት፣ የአላህ አንድነት ላ ሚን ጠሪቅ ልዓደድ በቁጥር መንገድ በቁጥር መልኩ አይደለም አሉ። አሁን ኢማም አቡ ሐኒፋ ወላህ ዋሂዱን ብለው ላ ሚን ጠሪቅ ልዓደድ ማለት ለምን አስፈለገ? በቁጥር መንገድ አይደለም ወደሚለው አባባል ምን ወሰዳቸው? አልኢማም አቡ ሐኒፋ ላ ሚን ጠሪቅ ልዓደድ በሚሉ ሰዓት በቁጥር መንገድ አይደለም ሲባል አልዋሂዱ ፊል ዓደድ የቅበሉ ዚያዳ ወንቁሳን፣ መጀመሪያ የቁጥር አንድ መጨመርን መቀነስንም ይቀበላል። ሁለተኛ ደግሞ ጅስምያነት ወይም ጅስም የሚባለው ነገር ሳቢት ቢሆን ኖሮ ያ ጅስም 2፣ 3፣ 4፣ 5 ቦታ መከፋፈል መቆራረጥን የሚቀበል ነው። እሳቸው ግን አቡ ሐኒፋ ያሉት ምንድነው? ወላሁ ዋሂዱን ላ ሚን ጠሪቅ ልዓደድ ወላኪን ሚን ጠሪቅ አነሁ ላ ሸሪከ ለህ አሉና ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፍወን አሐድ አሉ። ይሄ ብቻ ይበቃ ነበር። ቀጠሉና ምን አሉ? ላ ዩሽቢሁ ሸይአን ሚን አልአሽያኢ ሚን ኸልቂህ ወላ ዩሽቢሁሁ ሸይኡን ሚን ኸልቂህ። ከፍጥረታቶች ከነገራቶች አንዱ ነገር አላህን አይመስልም። ከነገራቶች አንዱንም ነገር አላህ አይመስልም። ወላ ዩሽቢሁሁ ሸይኡን ሚን ኸልቂህ፣ ከፍጥረታቶች ደግሞ አንዱን ፍጡር እሱን አይመስልም ይላል።
ኢማም አቡ ሐኒፋ እዚሁ ኪታባቸው ላይ ፊቅሁል አክበር ላይ ከሳቸው ሳንወጣ አንድ አካል በመሆኑ የሚገለጽበት ባህሪ አለ። እሱ ምንድነው? ወይም የሚገለጽባቸው መገለጫዎች አሉ። ከነዚያ ውስጥ አካል ነውና አካል በመሆኑ ይህ አካል የሚገኙባቸው ወይም ይህ አካል የሚገኝበት መገኘቱን የሚገለጽበት አቅጣጫ ያስፈልገዋል። አካል ነውና ይህ አካል ታች ወይንም ላይ ወይንም ቀኝ ወይንም ግራ ብለን ይህ አካል የያዘውን አቅጣጫ የሚገለጽበት ምን ያስፈልገዋል? ጂሃ ያስፈልገዋል። አቅጣጫ የሚባለው ነገር የአንድ አካል መገለጫ ወይም አንድ አካል የሚገለጽበት ነው። እንደዚሁም ደግሞ መሳፋ የሚባለው ነገር፣ ርቀት የሚባለው ነገር በሁለት ነገር መካከል የቀረበ ርቀት መኖር፣ የሰፋ ርቀት መኖር የሚባለው ነገር ሁለት አካሎች ሲኖሩ አንዱ ሌላኛውን አካል ሲቅጣጭ ወይም አንዱ ከሌላኛው አካል ጋር ፊት ለፊት ይዩ ሲሆን በመካከላቸው መሳፋ የሚባል ነገር ርቀት የሚባል ነገር ይጸድቃል። ይህ ርቀት ቀሪብ ሊሆን ይችላል፣ በዒድ ሊሆን ይችላል። ግን መሳፋ የሚባለው ነገር ርቀት የሚባለው ነገር የሚጸድቀው በመሰረቱ ጅስምያነት አካልነት ሲጸድቅ ነውና አላህ በዚህ የማይገለጽ መሆኑ አላህ በአካልነት የሚገለጽ ጌታ ስላልሆነ አካል የሚባለው ነገር የሚገለጽባቸውን ነገራቶች ከአላህ አልኢማም አቡ ሐኒፋ ያስወግዳሉ። ምን በማለት ስለ አላሁ ተዓላ ጀነት ውስጥ እኛ ገብተን እሱን ስለማየት በሚናገሩበት ሰዓት ወየራሁ ልሙእሚኑና ወሁም ፊል ጀነት ቢአዕዩኒ ሩኡሲሂም ካሉ በኋላ አማኞች ጀነት ውስጥ ገብተው እነሱ ናቸው ጀነት ውስጥ ገብተው የምንለው በአይናቸው በአይን ብሌን ጌታቸውን አላህ ተዓላን ይመለከታሉ ሲሉ ቢላ ተሽቢህን ወላ ከይፍየትን ወላ ጂሃትን ብለው ያለ አቅጣጫ ብለው ይገልጻሉ። ወላ ጂሃትን ማለት ለምን አስፈለገ? ምክንያቱም ከቀኝ በኩል ሆኖ አየሁት፣ ከግራ በኩል ሆኖ፣ ከፊት በኩል፣ ከላይ በኩል፣ ከታች በኩል የምትለው ነገር አካል ነውና አካልነት ከጌታ የተወገደ ነውና ወላ ጂሃትን በማለት አሽፒሮ ማጣለው ሸበካ ይዟቸው ነው። ሼኺ አዙን ተቋርጧል መሰለኝ።